እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት? ዳዲ ባክ አሚን ግዴታዬ ነው እኔ እግሩ ነኝ እንጂ ነገር ይጠባዋል ብዬ የምገዛለት። ጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ የምገዛለት ጫማ አይደለም የኔ ሆኖ በሙሉ እሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። ሌቭል ጉዳይ ነው እንጂ ሁላችን መሻር ያለብን ነገር አለ። ምናልባት ትላንትና የመጣ ሰው ትላንትና ስለመጣ ገና ብዙ ነገር ስለማያቅ የሚሽረው የልጅነት ጠባይ ሊሆን ይችላል። አንዳንዶቻችን ደግሞ ከዛ ትንሽ ፈቀቅ ያለ ልንሆን እንችላለን። ግን በእግዚአብሔር ቤት ውስጥ እድገት አያቆምም፣ ብስለት አይቋረጥም። በቃ በስሏል ጨርሷል ተብሎ ተመርቆ የሚያቆም የለም። እድገት አቁመሃል ማለት መሞት ጀምረሃል ማለት ነው። አይ አም ኮምፕሊት ያልክ ቀን የለህም። በእውነት ምንም እኛ ከፍነን መቅበር የለብንም። አንተን መሞት ጀምሬያለሁ ማለት ነው። ማጥናት ካቆምኩኝ፣ መጸለይ ካቆምኩኝ፣ መንፈሳዊ ነገር ላይ አክቲቭ መሆን ካቆምኩኝ፣ ይሄንን ማቆመው እንደ ጨረስኩ ተሰምቶኝ ከሆነ አብቅቷል። ከዚህ በኋላ ምን አለ ያልኩ ቀን በልሳን ጸልየ ትንቢት ጨምረበት አጋንንት የወጣ ቀን ቀና ብለ ሰው አልሰማም ያልክ ቀን በእውነት የጊዜ ጉዳይ ነው። በአካል ባትሄድም እውነቴን ነው። በጣም ስለምወዳችሁ ነው እውነትም ነገራችሁ። መንፈሳዊ ዓለም ደግሞ ብዙ ጊዜ በባህሪው ያለቀ ይመስላል። የጨረሳችሁ ይመስላችኋል። አጠገባችሁ ካለ ሰው ጋር ተከሻ ትለካኩና ምን ያውቃል እሱ እኔ እንትንን እኮ በእንትን በኩል እኮ አውቃለሁ እንትንን በእንትን አጥንቼዋለሁ እንላለን። ኖ ሁል ጊዜ ብስለታችን ማቹር ማረጋችን የሚለካው ከክርስቶስ አንፃር። የጳውሎስ አልቲሜትሊ ከፊቱ የሚያስቀምጠው ፎከስ አድርጌ እሄዳለሁ ያንን እየሻርኩ ሌላ ለመያዝ ይሄን እየተወኩ ሌላ ለመያዝ የሚለው ክርስቶስን ነው። ሲኒየር የለውም አለው። ጴጥሮስ ሲኒየሩ ነው። ዮሐንስ ሲኒየሩ ነው። በጣም ብዙ ከሱ የቀደመዋል። ሮሜ ላይ ጽፏል። ከኛ የቀደሙ ሐዋርያት ብሎ ጽፏል አሉ። ባይዘው ጴጥሮስ ምናምን ብቻ እንዳይመስላችሁ ሮሜ ላይ በስም አስቀምጧቸዋል። የቀደሙ በእምነት የሚቀድሙን ይላል። የሉትም አሉት ሲኒየሮች። አልቲሜትሊ ግቡ የት ጋር? ኢየሱስ ጋር ክርስቶስን እስክንመስል ነው የሚለው። ስለዚህ ይሄ ሰውዬ ካልሞተ በቀር እድገት አያቆምም። መኖር ጨርሶ ወደ ጌታ ሲሄድ ነው ጳውሎስ እድገት የሚያቆመው። መሬት ላይ እስካለ ድረስ የእግዚአብሔርን ቃል ያጠናል፣ ይጸልያል፣ ይተጋል፣ ይሽራል የነበረበትን። በጣም ኢንስፓየር ስለሚያደርገኝ እኔ ብዙ ጊዜ ስለ ጳውሎስ ነግራቸዋለሁ። የመጨረሻ ደብዳቤው አይደል የሁለተኛ ጢሞቴዎስ ምዕራፍ 4 ላይ አንተ ጋራ ያለውን በርኖሱንና ጥቅልሉን ላክልኝ እኮ ያለው ምን ይሰራለታል? ጥቅልል ኦልሬዲ ወደ ጌታ ለሄድ እንደሆነ እሱም እርግጠኛ ነው። ሩጫ ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ መልካም ገድል ተጋድያለሁ፣ ወደ ጌታ መሄዴ ነው ብሎታል እኮ። ምናልባት ላደርስብኝ ትችላለህ፣ ልምጣ እንኳን ብትመጣ ደስ ይለኛል፣ ግን ላደርስብኝ ትችላለህ። ለምን? አንተ እስክትመጣ እኔ ቀድሜ ልሄድ እችላለሁ። ምናልባት ስትመጣ ባታገኘኝ በእግዚአብሔር ቤት መኖር እንዴት እንዲገባ ጽፍልሃለሁ። ጳውሎስ ወደ ጌታ ለሄድ እንደሆነ እርግጠኛ ነው። ወደ ጌታ ሊሄድ እንደሆነ እርግጠኛ ሆኖ ምንድነው አምጡ የሚለው? ጥቅልል። ለምን? ሊያነብ። ጳውሎስ የደረሰበት መንፈሳዊ ደረጃ ብዙዎቻችንን የሚያስቀና፣ በጣም ብዙ ጊዜ የምናጠናው፣ የምንጸልየው፣ የምንተጋው ይሄ ሰው የደረሰበት ቦታ ለመድረስ ሊሆን ይችላል። ይሄ ሰው የራሱ ምን ይላል? እዚህ ሁሉ ጋር ደርሶ ጥቅልሉ ላክልኝ። ስለማያውቀው ነው? ያውቀዋል። ስላላነበበ ነው? እሱ አንብቦት ነው ለጢሞቴዎስ የሰጠው። እና ደግም ያነበዋሉ። ለምን? እድገት አይቆምም። እስክሞት አጠናለሁ። እስክሞት ከእግዚአብሔር ቃል ጋር ህብረት አለኝ። እስክሞት ድረስ እጸልያለሁ። ምንም የማያውቅ ሰው ነው የጨረሰ የሚመስለው። የምታውቁ ከሆነ በእግዚአብሔር ቤት ውስጥ እንደማታውቁ ነው የምታውቁት። ወደ ጌታ ስትጠጋ ከበራል ጥቂት ብርሃን ይልቅ በጣም ብዙ የሚቀር ነገር እንዳለ በደንብ አንደርስታንድ ታደርጋለህ። ዴብዝ መጨመር ያስጨንቅሃል። ርዕስ ላይ ያስጨንቅ ይችላል። ርዕስ ኦልሬዲ ኢየሱስ ሊሆን ይችላል። ኢየሱስ ላይ ያለ ጥልቀትን መጨመር ግን የሁል ጊዜ አሳይመንት ነው የሚሆነው። እንደግ፣ እንለወጥ፣ እንሂድ። ወዴት? ወደ ብስለት፣ ወደ ፐርፌክሽን አይደለም፣ ወደ ብስለት ማቹር ወደ ማድረግ እየሻርክ መሄድ አለብህ። ናቹራል ነው ልጅነትን መሻር። በጣም መታገስ የሚያቅት ነገር እንደሆነ ታውቃላችሁ። በጣም ትልቅ ሆኖ ኢንፋንት ቢሆን
በጣም ትልቅ ሰው ሆኖ በጣም እንደ ልጅ ቢሆን በጣም ረጅም ዘመን ኖረው ግን ስቲል እዛው ጋር ናቸው። የሚበላ እኔ ልጄ ጸልዮ ነው እንዴ ጫማ መገዛለት ዳዲ ባክ አሚን ግዴታ ነው። እኔ እግሩ ነው እንጂ ነገር ይጠባል ብዬ የምገዛለት ጸልይ ጫማ ሰጠዋለሁ። እኔን ስለማወቅ ግን ከኔ ጋር ፌሎሺፕ ያደርጋል። አይ የአባት ኃላፊነት አለ። የልጁስ ፌሎሺፑን ኢንቲሜሲውን ሲጨምር ቁርኝቱ የነፍስ ሲሆን እኔን አንደርስታንድ ያደርገኛል። እኔን አንደርስታንድ ሲያደርገኝ የምገዛለት ጫማ አይደለም የኔ ሆኖ በሙሉ እሱ እንደሆነ ይገባዋል። ምን ያህል እንደምወደው ሲያቅ የሴኩሪቲ ጥያቄ የለው። ደስ ይለኛል ባይዘው ስለ እድገት ማውራት። ማደግ በጣም ቀላል ነገር ባይሆንም ግን ያስደስታል። ማደግ በጣም ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኳችሁ እድገት ምትሃት አይደለም። አቤት እድገት በጸሎት ቢሆን የእጅ ተጭኖ ቢመጣ በኢየሱስም እድግ ብቀል ብቅል አይደለም። እና እድሜ፣ ጊዜ፣ ጉልበት፣ ኢንቨስትመንት በጣም ነው ኮንሱም የሚያደርግብህ። ግን ማደግህን ስታየው ወርዝ ያደርጋል። ምንም ቢያስከፍለኝ በቃ የስ ክብር ለእግዚአብሔር ይሁን። መለወጥ በእግዚአብሔር ቤት ውስጥ ያለ ትልቅ ነገር ነው። መለወጥ አስቡት እንግዲህ በእውነት እኛ ስንለወጥ ለራሳችን ደስ ካለን የሚያይን ሰው ከተደሰተ ወላጃችን አስቡት እናንተ ልጆቻችሁ ሲያድጉ ምንድን ነው የሚሰማችሁ? ልጅነትን እየሻሩ እያደጉ ስታዩ የማጠብቀው ነገር ልጅ ሲነግር ክሪቲካሊ ቲንክ ማድረግ እንደጀመረ ስታይ ትደሰታለህ። እንዴት አሰበ ትላለህ። እንዴት ለምን እድገቱ አስደስቶ። ባድግስ የጸሎት ርዕስ ነው፣ የቤት ስራ ነው ነው የሚያስብልህ ለምን ትላለህ። ሲያድግስ ትደሰታለህ። አትነግረውም እኮ አደክ ምን አለ አትልኮ ትችላለህ፣ ግን ደስ ይላል። ወላጅ አለ ሰማይ ማደግም ያስደስተው አለ። ማቹር አረገ ይላል ጸሎትን ሲሰማ። ጸሎት ቀይረህ አብላኝ አጠጣኝ አልበሰ ከማለት አልፈ ልጅህን ግለጥልኝ ስትለው አየ አባትን በጣም ስትጠጋው ቅዱስ ቃል ውስጥ ነው እግዚአብሔር ማን እንደሆነ የምታውቀው። ከዚህ ቃል ውጭ ምን ይነግርሃል? እስቲ ተንበርክከ መንፈስ ቅዱስ መጥቶ እግዚአብሔር ማለት እግዚአብሔር አያስረዳም። ይኸው ተጽፎ ተቀምጧል። ገልጣ ማንበብ ነው። መንፈስ ቅዱስ የሚያግዝ ስታነብ ያበራልሃል። ከዛ ውጭ እግዚአብሔርን አንደርስታንድ ብታደርገው መጽሐፍ ውስጥ ነው። ግለጡት፣ ክፈቱት። እውነቴን ነው የምነግራችሁ። አይ ልክ እሱን አንደርስታንድ ስታደርገው እግዚአብሔር ማን እንደሆነ ሲገባ አንዳንድ ነገር ያንን በማወቅ ውስጥ ይሻራል። እምፈራው ነገር ምን ነክቶኝ ነው ትላለህ፣ ትስቃለህ። ባይዘው ጥሩ ነው፣ በጊዜው ጥሩ ነው። ስታድግ አይ እሱ ልክ እንዳልሆነ ሲገባ አይ ልክ ነህ እያደክ ነው ማለት ነው። መሻር እንዲህ እኮ ትል ነበር ልጅ እያለ ሲባል ኧረ እኔ አላልኩም። ሽራ እኮ ነው። አንዳንዱ እስቲል እያለ ነው እና ታዲያ ብልስ ይላል። ሻሩ አሜን በሏ። በጣም ነው የምወዳችሁ። እንዴ እደጉ፣ ግን እንዴ እደጉ፣ ተለወጡ፣ ቀይሩ፣ መልካችሁ ይቀየር፣ ወደ እግዚአብሔር ኑ፣ ምሰሉት። እስቲ አሜን በሏ። ሁሌ ነው የምነግራችሁ። አሁን የተወለደ ልጅ ከሰለም ልጅ ሲወልድ ተራ እኔ የመጀመሪያ የተወለደ ቀን ሳየው እምባህን አትቆጣጠርም። ልጅህን ስታይ አታቆም እኮ። የዛን ቀን እኮ ነው ያየው። እንዲህ ሳየው ኦ ማይ ጋድ አሁን ስንወለድ እኛስ አሁን እኛ አድገን ወልደ ነው እንጂ እኔ ስወለድ አሁን አቶ ጸጋዬ አሁን ስወለድ አመስግነዋል። ፋዘር ባለበት ማዘር እዚህ ሆና ዘመድ ተሰብስቦ ተወለደ ብለዋል። ከዛ ቀጥሎ የሚጠይቁት ምንድን ነው? የመልክ እያደገ ነው። አንቺን መሰለ እኔን ስማ፣ የተወለድክ ቀን ያመሰገነ አባትህ ፊትህን ቼክ ያደርገዋል። በጠቆርም በቀላም ችግር የለውም። መልኩ የማንን ይመስላል? ጎረቤት ከመሰለ ስማ፣ እሳቸውን የሚመስል እየወለድኩ ነው የሚለው አባትን ፈልጎ ወደ ቤት ነው የሚልክ። ማደግ ይለያል። ማን እንደሆንክ መልካችሁ ይምጣ። እስቲ አሜን በሏ። ኖረ ጌታን ካልመሰልክ አወላለድህ ነው ቼክ የምናደርገው። ማደግ ናቹራል ነው። አድገ ግን ፊት ካለ you have to be serious። እድገታችሁ ላይ ሲሪየስ ሁኑ። እኔ ቤቴ የማልቀልደው ነገር ቸርች ልቀልድ አልችልም። ለምንድን ነው ሰኞ ትምህርት፣ ሮብ ትምህርት፣ እሑድ ትምህርት የምናደርገው? መልክ እንዲመጣ ነው። በየቀኑ ያለ ጸሎት። ለምንድን ነው የሁሉ ትግል? መተኛት ስለማይናፍቅ ነው አይደለም። መድከም ደስ ስለሚል በፍጹም። ለምንድን ነው መልክ ይምጣ? የእግዚአብሔር ቃል ለምን ፎከስ ነገር ካለር መልክ፣ ያጥንት ስትራክቸር፣ ቁመና አዲሱን ሰው እንዲመስል። እስቲ አሜን በሏ። እውነቴን ነው የምላችሁ። ይሄ ሁሉ ትግል ታግሎ ግን ሰው ውጤት ነገር ሲመጣ የዛን ቀን ወደ ጌታ ብትሄድ ራሱ ደስ ይላል። የሰው መለወጥ እንዴት እንደሚያስደስት ማደግ፣ መሻር፣ አንዳንዱ ነገር መሻር፣ መለወጥ፣ መቀየር ውሳኔ ይፈልጋል፣ ጭካኔ ይፈልጋል፣
ቆራጥ መሆን ይጠይቃል። እልህ አስጨራሽ ነው። አይኖ በእውነት እኔ እዚህ ጋር ቆሜ እንደምሰብከው ቀላል አይደለም። እልህ አስጨራሽ ነው። የፈለገ ግን ዋጋ ያስከፍለን። መለወጥን የመሰለ ነገር ግን አታገኙም በህይወታችሁ ላይ። በጣም ምድራዊ በሆነ ነገር ሌት ተቀን ለፍታችሁ የምትሰሩት ለመለወጥ አይደለም። ባላችሁበት ለመኖር እኮ ምናልባት ሊበቃችሁ ይችላል እኮ የያዛችሁት ነገር። ለማደግ ስለምትፈልጉ እንቅልፋችሁን ትከለክላላችሁ፣ ጉልበታችሁን ታወጣላችሁ፣ ጊዜያችሁን ትሰዋላችሁ። አንዳንድ የፋሚሊ ታይማችሁን ሁሉ ሳክሪፋይስ ታደርጋሉ። ለምን? ለውጥ መሬት ላይ ላለ ነገር እንኳን። እግዚአብሔር ይመስገን። ስለዚህ ማደግ የምንፈልግ ከሆነ መመገብ አለብን። በእግዚአብሔር ቃል